ይህ የምትመለከቱት አፕሊኬሽን የብዙዎች ህይወት የቀየረና ያቀለለ ነው። እጅግ በጣም ስኬታማ የሆኑ ሰዎችን ስልካችሁ አምጡ ብላችሁ ቼክ ብታደርጉ 100% ይህንን አፕሊኬሽን ታገኙታላችሁ። ታዲያ እናንተም ኮንተንት ክሬተር ሁኑ፣ ስራ ያላችሁ ሁኑ፣ ወይም ደግሞ ስራ የሌላችሁ እንኳን ብትሆኑ ህይወታችሁን ሁሉ በዚህ አፕሊኬሽን ማኔጅ ማድረግ ትችላላችሁ። ለመሆኑ ታዲያ ይህን ያህል የተወራለት ምን አይነት አፕሊኬሽን ቢሆን ነው ብላችሁ ታስቡ ይሆናል። ዛሬ ታዲያ የእናንተን ችግር ለመፍታት በስልካችሁ እንዴት አድርጋችሁ መጠቀም እንደምትችሉና አፕሊኬሽኑን ከየት እንደምታወርዱ አሳያችኋለሁ። ከእናንተ የሚጠበቀው ቤትን ፎሎ እንዲሁም ቪዲዮን ላይክ ማድረግ ነው። ዳይ ወደ ቪዲዮ። አፕሊኬሽኑን ከፈለጋችሁ ቴሌግራም ቻናል ላይ እችላለሁ ቲፕ ብላችሁ እዛ ውስጥ ማግኘት ትችላላችሁ። አሁን እንዴት አድርጋችሁ መጠቀም እንደምትችሉ ላሳያችሁ። እንደምታዩት ጋይስ እዚህ ጋር በተለያዩ አካውንት ሎጊን ማድረግ ትችላላችሁ። ከነሱ ውስጥ እኔ በኮንቲኒው ዊዝ ጉግል እለዋለሁ። አደራችሁ እዚህ ጋር የምታስገቡት ኢሜይል እና ፓስዋርድ እንዳትረሱ። ምክንያቱም ስልካችሁ እንኳን ቢሰበር ወይም ቢጠፋ ወይም ቢሰረቅባችሁ በቀላሉ በሌላ ስልክ አድርጋችሁ በኢሜይል እና በፓስዋርዳችሁ ተጠቅማችሁ ሎጊን ማድረግ ትችላላችሁ ማለት ነው። ኢሜይላችሁ እዚህ ጋር ትመጣላችሁ። ከዛ እሱን ከነካችሁ በኋላ እንደዚህ ያመጣችኋል። ለምንድን ነው የፈለጋችሁት? ለስራ ነው፣ ለፐርሰናል ላይፍ ነው፣ ለስኩል ይላችኋል። አንዱን መምረጥ ትችላላችሁ። ለምሳሌ እኔ ፎር ፐርሰናል ላይፍ እለዋለሁ ማለት ነው። እናንተ የፈለጋችሁ መምረጥ ትችላላችሁ። ከዛ እዚህ ጋር ዝም ብላችሁ ኔክስት ትሉታላችሁ። በድጋሚ እንደዚህ ሲመጣ ኔክስት ማለት ነው። ከዛ እዚህ ጋር ኔክስት ትሉታላችሁ አሁንም። ከዛ ጌት ስታርት ትሉታላችሁ ማለት ነው። ከዛ ኢንተርፌሱ ይሄንን ይመስላል ማለት ነው። እዚህ ጋር ያለው እንደምታዩት ጉግል ካላንደር ያመጣላችኋል። እሱን ዳውንሎድ ብታረጉት እኔ ሪኮመንድ አደርጋችኋለሁ። አሁን ብሮዝ ቴምፕሌት የሚለውን እሱን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እንደዚህ ያመጣላችኋል። ስትፈልጉ ለላይፍ፣ ስትፈልጉ ደግሞ ለወርክ፣ ስትፈልጉ ደግሞ ለስኩል በፈለጋችሁት መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት የተለያዩ ቴምፕሌቶች አሉ። ኪክ ኖት፣ ሲምፕል ቱ ዲሊስት፣ ሲምፕል ጆርናል፣ ሃቢት ትራከር ምናምን የተለያዩ ቴምፕሌቶች እዚህ ጋር ማግኘት ትችላላችሁ። እንደምታዩት በቃ በጣም ሰፊ ነው። ጋይስ እዚህ ጋር እንደምታዩት በጣም ብዙ ቴምፕሌቶች ስላሉ አንዱን ሳምፕል ለዛሬ የሚሆን አሳያችኋለሁ። አንድ ምሳሌ ለማሳየት ያክል እዚህ ጋር ለምሳሌ ሲምፕሊ ዊክሊ ቱ ዲ ሊስት የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። ከዛ እንደምታዩት የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ የሁሉም ቀኖች እቅድ ያመጣላችኋል። እዚህ ጋር የምትፈልጉትን እቅድ ማስገባት ይችላላችሁ። ይሄን ለመጠቀም ከላይ ያለውን ዩዝ ቴምፕሌት የሚለውን አንዴ ትነካላችሁ። ከዛ በመቀጠል ዊክሊ ፕላን የሚለውን ኤዲት ማድረግ ትችላላችሁ። ለምሳሌ ማይ ዊክሊ ፕላን ብዬ መጻፍ እችላለሁ ማለት ነው። እያንዳንዱን እንደዚህ ኤዲት ማድረግ ትችላላችሁ። እንደገና ማንዴይ የሚለው ለምሳሌ ሰኞ ብላችሁ መጻፍ ከፈለጋችሁ እሱ ላይ ክሊክ አድርጋችሁ እንደዚህ ሰኞ ብላችሁ መጻፍ ነው። ከዛ የምትሰሩትን ስራ ደግሞ ከታች ለምሳሌ ሰኞ ቪዲዮ ፖስት ማድረግ ከፈለኩኝ እዚህ ቪዲዮ ፖስት ብዬ እጽፋለሁ ማለት ነው። ከዛ እንደዛ እያደረጋችሁ ሰኞ የምትሰሩትን ስራ እንደዚህ መጨመር ነው። ለምሳሌ ማክሰኞ፣ ይሄን ደግሞ ቱስዴይ የሚለው ወደ ማክሰኞ ቀይራችሁ ሱምን ከቀየራችሁ በኋላ ከዛ ቱዱ የሚለው ላይ መስራት የፈለጋችሁት መጻፍ። ለምሳሌ እኔ ዩቲዩብ ቪዲዮ ፖስት ማድረግ ከፈለኩኝ እንደሱ እያደረኩ ይጽፋለሁ ማለት ነው። ማክሰኞ የሚሰራቸውን ስራዎች እንደዚህ እያደረጋችሁ መጻፍ ትችላላችሁ። አዲስ የሚጨመር ካላችሁ ደግሞ እዚህ ከታች ያለውን ኢንተር እየነካችሁ እሱን አዲስ መጨመር ትችላላችሁ ማለት ነው። እንደዚህ ዌንስዴይ የሚለውን ደግሞ ሮብ ብላችሁ ቀይራችሁ በተመሳሳይ ሁሉንም ኤዲት ማድረግ ትችላላችሁ ማለት ነው። እንደዚህ ያድርጋችሁ የሳምንት እቅዳችሁ ማውጣት ትችላላችሁ። ምናልባት ደግሞ በኤአይ እቅዳችሁ ማውጣት ከፈለጋችሁ እዚህ ጋር ከታች ያለውን አስክ ኤአይ የሚለውን እሱን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል ምንድነው የፈለጋችሁት? ለምሳሌ how to prepare the weekly plan ብዬ ዝም ብዬ ልጻፍለት። እናንተ የፈለጋችሁትን እዚህ መጻፍ ትችላላችሁ። ከኤአይ ጋር ማውራት ትችላላችሁ። weekly day ፕላናችሁ ማውጣት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንዴት አድርጌ ማንበብ እንዳለብኝ ሳጀስት ያደርገኛል ማለት ነው። ከዛ እንዴት አድርጌ እቅድ ማውጣት እንዳለብኝ ይነግረኛል ማለት ነው። ጋይስ እንግዲህ የቲክቶክ ፋሚሊዎች የዛሬውን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ታዲያ ቤቱን ፎሎ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ የሁላችሁንም እመልስላችኋለሁ። በቀጣይ በአዲስ ነገር እስክንገናኝ ድረስ ይመቻችሁ።